መጽሐፍ ቅዱሴን የገለጥኩት በመጀመሪያው ቆሮንቶስ መልእክት ምዕራፍ 1 እግዚአብሔር አምላክ ተመስገነ ነው። ሓደ መዓልቲ ኣብ ሰማይ ኩላትና ሰማያዊ አምላክ ነዛረና መልእክተይ ዘለኒ ኣብ ቀዳማይ ቆሮንቶስ ምዕራፍ 1 አንደኛ ቆሮንቶስ ምዕራፍ 1 በጌታችን ስም አነባለሁኝ ከቁጥር 18 እስከ 25 ምናልባት ፓስተር አንተ ታነብልኝ እንዴ? ከቁጥር 18 እስከ 25 በትግርኛ ነው ያስከተለ ያ ከ18 እስከ 25 ጥበብ ጠቢባን ከጥፍሬ ምስተውዓል ከማስተውዓልቲ ከፍርሲ ዝጽሑፍ እዩ ቃል መስቀል ነቶም ዝጥቅሩ ዕሽነት ንዓና ንድሕግና ሓይል ኣምላኽ ጥበበኛ ኣበይ ኣሎ ምሁር ጽሑፋሲ ኣበይ ኣሎ መርማሪ ዝዓለም እዚኣ ኣበይ ኣሎ ኣምላኽ ንጥበብ ዝዓለም እዚኣ ዕሽነት ኣይገበሮን እዩ ስለዚ ዓለም ብጥበባ ንኣምላኽ ብጥበብ ኣምላኽ ጌራኻ ዘይፈልጠቶ ኣምላኽ ነቶም ዝኣምኑ ብናይ ስብከት ዕሽነት ገይሩ ከድሕኖም ፈቐደ ኣይሁድ ምልክታት ይልምኑ ስርዓውያን ድማ ጥበብ ይደልዩ ንሕና ግና ነቲ ንኣይሁድ መዕንቀፊ ኣሕዛብ ዕሽነት ዝኾነ እተሰቐየ ክርስቶስ ንሰብኽ ኣለና እስከ 25 ንሰብኽ ኣሎ ንሱ ነቶም ጽሑፋት ንኣይሁድ ኮነ ንስርዓውያን ኮነ ክርስቶስ ሓይሊ ኣምላኽ ጥበብ ኣምላኽ እዩ ካብ ሰብሲ ዕሽነት ኣምላኽ ይጠብብ ካብ ሰብ ከዓ ድኻም ኣምላኽ ይበርትዕ አሜን። እንድጸልይ ፍቀዱልኝ እና ከዛ ወደ እግዚአብሔር ቃል ቀጥታ እንሄዳለን። ራሶቻችንን ዝቅ አድርገን እንጸልያለን። ቅዱስ አምላካችን እግዚአብሔር ይኸው የቃልህን ገበታ የቃልህን ማዕድ በፊታችን ገልጠናል። አንተ ደግሞ ቃልህን እንድትገልጥልንና እንድትመግበን እንለምንሃለን። ቅዱስ አምላካችን እግዚአብሔር ሆይ በዚህ የተሰበሰብነው በስምህ የዳንን በክርስቶስ ኢየሱስ ቤዛነት ያገኘነንና ዛሬ ደግሞ ለሕይወታችን የሚሆን የሕይወት ቃል እንድንሰማ በፊት ተከማይተናል። ጆሮአችንን ብቻ ሳይሆን ልባችንንም ለቃልህ ክፈትልን። እግዚአብሔር የዘላለም አምላክ እኛ ያንተ እርሻዎች ነን። አንተ የእኛ ገበሬ ነህ። ገበሬውም አባቴ ነው እንዳለ ቃልህን ዝራብን። ሰው እህልን መሬት ላይ እንደሚዘራ አፈርም ተቀብላ እንደምታበቅል አንተ ደግሞ አምላካችን በአምሳያህ በፈጠርከው ሰው ላይ ቃልህን ዝራብን። የምናበቅል ሰዎች እንድንሆን እርዳን። ጌታ ሆይ ጭንጫ ልብ ከማያበቅለው እሾሃም ልብ ከማያበቅለው መንገደኛም ልብ ከማያበቅለው ጠብቀህ መልካም እርሻ መልካም መሬት አድርገህ ለቃልህ እንድታዘጋጀን እንለምንሃለን። እኔም ባሪያ የቃል ምስጢር እንዲገለጥልኝ ቃሉንም በምልክት ያጸና ነበር ተብሎ እንደተጻፈ ቃልህንም በምልክት እንድታጸና ቃልህንም በመንፈስ ቅዱስ እንድትገልጥ እንለምንሃለን። ይህንን የማይወድ የጠላት ሥራ የፈረሰ ይሁን። እኛን እዚያ አስቀምጦ መንፈሳችንን የሚሰርቅ ይህንን ቃል እንዳንሰማ ጌታ ሆይ የሚታገል ክፉ ቢኖር የተዘራውን የሚለቅም ቁራ ቢኖር በኢየሱስ ክርስቶስ ስም ከመካከላችን የተጠረገ ይሁን። ቅዱስ አምላክ እግዚአብሔር ባሪያህ አብርሃም ለአንተ መሥዋዕትን አዘጋጅቶ ነገር ግን አንተ መጥተህ መሥዋዕቱን እስክትቀበል ድረስ ቁራ በመሥዋዕቱ ላይ ወረደበት አለ። አብርሃም ግን ተነስቶ አባረራቸው አለ። ዛሬ በኢየሱስ ስም በእኛና ባንተ መካከል የሚወርዱ ቁራዎች ይባረሩ። ኢየሱስ በሚባለው ስም ይጠረጉ። ጌታ አምላክ እግዚአብሔር ሆይ ልባችንን ልትከፍት የምትችል አንተ ብቻ ነህ። የራሳችንን ልብ እንኳን እኛ መክፈት አንችልም። የሊዲያን ልብ የእግዚአብሔርን ቃል በጳውሎስ የሚነገረውን እንድትሰማ
ጳውሎስ የተናገረው ቃል እንድትቀበል ከፈተላት ተብሎ ተጽፏል። ዛሬ በኢየሱስ ስም ልባችንን ለቃል ክፈትልን። ለዘመን የሚበቃ የሚያሻግር ሕይወት ያለበትን ቃል እንድንጠብቅ እንድንኖር ሕይወት እንዲሆንልን ይህንን የቃልህን ደጅ ክፈትልን። የተከፈተውን ቃልህን በልባችን ደግሞ እንዲገባ ልባችንንም ክፈትልን። ሁሉንም ለስምህ ክብር ቀደስ ነው በኢየሱስ ክርስቶስ ስም አሜን አሜን። አሁን በተነበበው ክፍል ላይ ዋና ዋና ሐሳቦች ቢኖሩም እንደ መልእክቴ ርዕስ አድርጌ የወሰድኩት እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብካለን። ካብዚ ዘንበብዎ ሐሳብ ብዙሕ ሐሳባት ኳን አለው አነ ወሰድኩዎ ንሕና ግን ነቲ ዝተሰቕለ ክርስቶስ ንሰብክ አለና ዝብልካል። ለምን ይሄንን ቃል እንደ ርዕስ መረጥኩት? በመጽሐፍ ቅዱሳችን ውስጥ መካከለኛ ዋነኛ ቃል ስለሆነ ይሄንን ጳውሎስ የመልእክቱ ሁሉ ርዕስ የሚሰብክበት ሁሉ የስብከቱ ርዕስ ስላደረገው ዛሬም እኛ ቤተክርስቲያን ይሄንን መካከለኛ አድርገን እንድንመለከት ፈለኩኝ። ስለዚህ እዚህ መዝመረት ሁሉ ምክንያት ጳውሎስ ተዛረው ናይ ሐሳብ ወይ ናይ መልእክቱ ዋና ነገር ወይ ድማ ናይ ቤተክርስቲያን ንሕና ንሰብኮ ዘለና ንሕና ነገልግሎ ዘለና ቀንዲ አርእስቲ እዚ ስለዝኾነ ነዚህ ሎም ድማ መሪስ ይወጣሉ። አንድ ጥያቄ ልጠይቃችሁ። አሁን በአይምሯችሁ ወደ ቤት ሄዱ። ወደ ቤታችሁ እያላችሁ ወደ ሳሎናችሁ ግቡ። ፊት ለፊት የምታዩቸው የእናንተ የቤተሰብ ፎቶዎች ምንድን ናቸው? ስለዚህ እኔ አሁን 3 ፎቶዎች ብናገር ከ3ቱ ውስጥ 2ቱ ወይም 3ቱ ይሆናሉ። ልንገራችሁ እናንተ ቤት ያለ ፎቶ። ስለዚህ አበታው ዘለው ስሊ ምናልባት ካፕቶፕ ሰለስተ ነግረውኩኝ። ስለዚህ እንታይ ከም ዘለው ነግረው መገለጥ አይደለም፣ መግለጽ አይሆንም፣ ግምት ነው። ግምት አንደኛ የሰርጋችሁ ፎቶ ይኖራል። ምናልባት ዘመራህ አይመራህ ስሊ ኩሉ። ሁለተኛ ግራጁዌት ያደረጋችሁበት የምርቃ ፎቶቹ ፊት ለፊት ይኖራል። ምናልባት ግራጁዌት ገበርኩ ተመረቁ ከአናይ ተመረቁ የልጆቻችሁ ፎቶ ይኖራል። ወይ ከአናይ ለቶም ስለጣት የሚታመጥ የተሾማችሁበት ፎቶ ይኖራል። ወይ ከተሾምኩ ሙሉ ስሊ አቀሚት አመት ማለት ይሄ ሁሉ የጠራሁላችሁ ፎቶዎች በጣም ጥሩ ጥሩ ፎቶዎች ሰው እንዲያይላችሁ የምትፈልጉት ነው። ስለዚህ እዚህ ፎቶ ስለታው እንደገና ሰብስ ይሉ ክሪከልኩ እትደልዩም ነገራቸው መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ኢየሱስ ፎቶ ቢሰቅል የትኛው ፎቶ ነው የሚያምረው? ስለዚህ ኢየሱስ ስለተሰቀለ ሲል አይናይ ሲል ነው ይስሎ ማን ሰው ሁሉ ዋው የሚልለት ስለዚህ ሰው ሁሉ ሲዋው የሚያደንቅለት ፎቶ እናንተ ጥሩ ጥሩ ፎቶአችሁን ነው የምትሰቅሉት። ኢየሱስ ግን የሰቀለው ፎቶ የተዋረደበትን ነው። ኢየሱስ ሰቀለው ስለዚህ የተዋረደው እናንተ የተዋረዳችሁበትን ቆሻሻ ልብስ የለበሳችሁበትን የማትፈልጉትን ፎቶ አትሰቅሉትን። ንስሓቱ እቲ ረሳሕ ክዳን ዝተኸደንኩ ብሎም እቲ ዝረስሐ ነገር አይሰቅሎም። ጳውሎስ እንደዚህ ያለ የተሰቀለውን ክርስቶስን ሰብካለሁ አለ። ጳውሎስ ከዚህ አነሲ ነቲ ዝተሰቀለ ክርስቶስ ክሰብክ ከዛ ይልቅ ለኢየሱስ እኮ በውሃ ላይ ሲሄድ የተነሳውን ፎቶ እሱን ሰቅላለሁ ቢል ዋው በውሃ ላይ የሄደ ሰው ይባል ነበር። መቼም እቲ ማይ ዝኸደሉ በማይ ዝኸደሉ ስለተዝኸውን ሰብሉ በጣም ተገረመ። በአዲስ ኪዳን ውስጥ ኢየሱስ በጣም የሚያምሩ ፎቶዎች አሉት። አዲስ ኪዳን ብዙሃት ጽቡቃት ስለለው 4 ቀን የሞተውን ሰው ሲያስነሳ እዛ ጋር ፎቶ ቢነሳ ሰው ሁሉ ይገረምበታል። አልዓዛር 4 ቀን የሞተውን እዛ ጋር ሄዶ ሲያስነሳ ያንን ፎቶ ቢሰቀል ለኢየሱስ በጣም የከበረ ነው ይባላል። አልዓዛር ካሞት ተተሳአሉ ስሊ እንተን ስቀል ነው 4 ዓመት ነው
أو تسقط واو يوم سبعة متر አጋንንት ሲያስወጣ ኢየሱስ ቢነሳ በጣም ብዙ ሰው ያደንቀዋል أغاني خوت كله يسوع تسأل أبيك بزحة سبعة متر ونيو አንድ ልጨምርላችሁ በጣም ብዙ መናገር ይቻላል حال وصل بزح موصل በአዲስ ኪዳን ውስጥ በአራት ወንጌል ውስጥ ኢየሱስ ክርስቶስ 37 ተአምራቶች አሉት ስለዚህ አብሐዲስ ኪዳን አብዘና ባዕድ ወንጌላት 37 ተአምራት እነኛ ሁሉ 37 ተአምራቶች ሰው ያጨበጨበለት ሰው ምን አይነት ነው ብለው የተገረሙበት ነው ያ ሁሉ ተአምራት እዘን 37 ተአምራት ሰባት ነው ዘዝረሙ ዘጣቁ ለኸይ አይነት ይሎም ድማ ዝተገረሙ ተአምራታት ሁለት ዓሣ ይዞ 5 እንጀራ ይዞ 5000 ሰው እመግባለሁ ብሎ የመገበበትን ብናይ ወይም ደግሞ ውሃውን ወደ ወይን ጠጅ የለወጠውን ብናይ ይሄ ሁሉ ኢየሱስን የሚያስጨበጭብለት ፎቶ ነው ከታዓሳን ሐሙሽ ተቆቆል በሐሙሽ ዝመገበሉ በተደረጊ እንደገና ድማ ውሃውን ወደ ወይን ጠጅ ማይታ ወይን ዝለወጠሉ እንተ ምርኢ እዚ ሁሉ ብጣዕሚ ዝተናቀለሉ ዝተደነቀሉ ተአምራት አያችሁ ቅድም እንዳልኳችሁ የኛን ፎቶና የሱን ፎቶ ስናነጻጽር ኢየሱስ ግን የተዋረደበትን ያንን ፒክቸር ወይም ያንን ፎቶ ወይም ያንን ስዕል በቤተ ክርስቲያን መለያ ሆኖ እንዲቀመጥለት እንደዚሁም ደግሞ የስብከቱ መካከለኛ ርዕስ እንዲሆን የተሰቀለውን ማለት የተዋረደውን እርቃኑን የሆነውን ኢየሱስን እሱን ነው የምንሰብክላችሁ አለ ጳውሎስ ስለዚህ ጳውሎስ ዘንዘሮ ነቲ ማከላይ የሆነ ወንጌል ነትዋና የሆነ ወንጌል ካሉ ሁሉ ሐሊፉ እቲ ጥራይ ነፍሱ ዝተሰቀለ ክርስቶስ እቲ ዝተሰቀለ ክርስቶስ ንዑይና እንሰብከልኩም ደግሜ ላለው እግዚአብሔር አይምሯችንን ይክፈትልን ደግሜ ላለው እግዚአብሔር አምሮና ይፈተል ይሄንን ሚስጥር በደንብ እንድናውቀው እዚ ሚስጥር እዚ ጽሙ ገርና እንትፈረዳ እንድንገረምበት ፈልጋለሁ ግድና ተገረም እንደለ እኔ ቤትም ብትመጡ ቅድም እንዳልኳችሁ ተመሳሳይ ፎቶ ነው እኔ ቤትም የምታዩት አበዛው ከመጣው ከብትናቱ ተመሳሳይ ስሪው ትተሩ ደስ የማይለውን ፎቶ እንኳን አንሰቅለውም እሱን ዲሊት እናደርጋለን እናወጣዋለን መስቀል ላይ ኢየሱስ ያምራል ወይ መስቀል ላይ ኢየሱስ ያምራል ወይ ወይም አትራክት ያደርጋል ወይ መስቀል ተሰቀለ ክርስቶስ ዝጽብጽብቁ ወይ ሰብ ክርስቶስ ዝብርጎል አያምርም አይደለም እርቃኑን ነው ተሸንፏል በደም ተነክሯል በደም ተዓሪሱ እግሩ ላይ ምስማር አለ እጁ ላይ ምስማር አለ ራሱ ላይ እሾክ አለ አቅም እንደሌለው እጁና እግሮቹ ተቸንክረዋል ሰው ሁሉ ይሄንን ፎቶ እንዲያይለት ፈለገ ሰው ሁሉ እዚህ ዝኽሪተሉ ወይም ይሄ ፒክቸር ይሄ ምስል ሁሉ ጊዜ በህሊናችን እንዲቀመጥ ፈለገ ስለዚህ እዚህ ነገር ሁሉ ጊዜ አብህልና ተሰዓል አደል የምታውቁትን ምሳሌ ልንገራችሁ ተፈጥሮ አብነት ከነገርኩ አንድ ሰው ነበረ ሐደሰኔሩ በጣም ባለጸጋ ትልቅ ሰው የሆነ በጣም ሀብታም እናቱ ግን በጣም ደሃ ሰው ቤት እየሰራች ያሳደገችው አንድ ቀን ይሄ ልጇ እሳት ሊቃጠል ሲል እሱ ለማዳን ስትል እሷ ተቃጠለች እና ሰውነቷ ላይ ጠባሳ ቀረ ፊቷ ላይ እጇ ላይ ያ ልጅ ካደገ ስራ ከያዘ በጣም ከተለወጠ በኋላ ከናቱ ጋር ነው ሁሉ ጊዜ የሚኖረው ከናቱ ጋር ነው ጓደኞቹ ሁሉ ጊዜ እቤት ሲመጡ አሁን ትልቅ ሰው ስለሆነ የተሻሻለ ሰው ስለሆነ እናቱን ቶሎ ብሎ ጓዳ ያስገባታል ሰዎች እንዲያዩበት እናቱን አይፈልግም እናትየዋ አታምርም ጠባሳ አለባት ስለዚህ እሱ በጣም ትልቅ ሰው ስለሆነ የተሻሻለ የተለወጠ ሰው ስለሆነ
እችናት ወይ እናትህ እንዲሉት አይፈልግም። እናትየዋ ሁልጊዜ ሰው ሲመጣን ሲያስገባት ስታስብ አንድ ነገር ተረዳች። ስለዚህ ሰው መስኮሎ ጋሻ መስኮሎ ሁልጊዜ ናሙሽ ስለዘጥዋ አንድ ቀን በጣም ተሰማትና ልጇን እንደዚህ ብላ ጠየቀችው። አንድ ታሪክ ልንገርህ አለችው። እነኚህን ጠባሳዎች ታሪካቸውን ታውቃለህ አለችው። አላውቅም እናቴ አላት። ልንገርህ አለችው። አንተን ያሳደኩ ሰው ቤት እየሰራው ሰው ቤት እንጀራ እየጋገርኩ እንደዛ ነው አለችው። አንድ ቀን አንተን ይዤ እንጀራ ስጋግር እሳት በጣም ተነሳ አለች። በዛን ሰዓት እሳቱ በጣም ስለነደደ አንተን ለማዳን ብዬ አንተን ላተርፍ ስል ይሄ ሁሉ ጠባሳ አንተን ሊያቃጥል ያለው እኔን አቃጠለኝና ይሄ ጠባሳ በዚህ ምክንያት ነው አለችው። ልጁ በደንብ ከሰማ በኋላ በጣም ልቡ ተነካ። እናቴ ይሄ ጠባሳ ለኔ ነው አላት። እንደዚህ ሆነሽ ነው እኔን ያተረፍሽኝ ከሞት አላት። ከዛን ቀን ጀምሮ ጓደኞቹ ሲመጡ ወደ ጓዳ ማስገባት አቆመ። ለመጡ ጓደኞቹ ሁሉ ጠባሳዋን እያሳየ እናቴ ለኔ ስትል ነው የተቃጠለችው፣ እናቴ ለኔ ስትል ነው ይሄን ጠባሳ የያዘችው። ጳውሎስ የተሰቀለውን ክርስቶስን ሰብካለሁ አለ። እሱን ሰብክላችኋለሁ አለ። እሱ ሲሰበክልን ልክ እንደዚች ሴት ያንን ፒክቸር እናየዋለን። ለማን ነው ይሄ ውርደት? ለማን ነው ይሄ ችንካር? ለማን ነው ይሄንን እርቃን የሆነበት ምክንያት ለማን ነው ብለን ስንል እኛም እንደዛ ልጅ ለኔ ነው ማለት እንጀምራለን። ኢየሱስ እርቃኑን የሆነው ኢየሱስ የተዋረደው ኢየሱስ በእነኛ በማይችሉት ፊት እንደ አቅመ ደካማ የሆነው ለኔ ነው እንላለን ማለት ብቻ ሳይሆን ከዚህ በኋላ አናፍርበትም። እኛም ለሰው ሁሉ እንናገራለን። ይሄ የምታዩት እርቃኑን የተሰቀለው ኢየሱስ ለኔ ነው እንላለን። ጳውሎስ ይሄንን እንደ ጀግንነት ይናገረዋል፣ እንደ ትምክህት ይናገረዋል። የወንጌሌ ሁሉ መካከለኛ ይላል፣ ለወንጌሌ ጉልበት የሚሰጠኝ ይላል። በውሃ ላይ የሄደውን ኢየሱስን አልሰብክላችሁም አለ። አልዓዛርን ያስነሳውን አይደለም የምሰብክላችሁ፣ የተሰቀለውን ኢየሱስን። ሃሌሉያ! የተሰቀለውን ኢየሱስን እሱን እሰብክላችኋለሁ። የጌታ ጀግንነት፣ የጌታ ጉልበት፣ የጌታ ኃይል የተገለጠው በመስቀል ላይ ነው። እኔና የናንተ ስራ የተሰራው እኔና እናንተ ከዘላለም ሞት የዳነው ዛሬ እዚህ አምሮብን የተገኘ ነው። ከእያንዳንዳችን ሕይወት ሱስ የታጠበው ብዙ ቆሻሻችን የታጠበው እዛ ላይ በፈሰሰ ደም ነው።
ክብር ለኢየሱስ ስጡት እስኪ። ኢየሱስ ክርስቶስ በኢየሱስ ደም ስለታጠብን ነው። ስለዚህ ጳውሎስ እንደዚህ ብሎ ይናገራል። ስለዚህ ጳውሎስ ከዚህ ነው አላፍርበትም አላፍርበትም የተሰቀለውን ኢየሱስን እሰብካለሁ። ይሄ የተሰቀለው ኢየሱስ 3 ሥራ ሰርቷል። አንደኛው የሰራው ሥራ ይሄ በመስቀል ላይ ሲውል በተሰቀለው ኢየሱስ ምክንያት ለአንዴና ለመጨረሻ ጊዜ ሰይጣን ተሸንፏል። ኢየሱስ ከሰው ሰይጣን አጋንንት ሲያወጣ ከዚህ ወጥቶ እዛ ይገባ ነበር ሰይጣን። ኢየሱስ 40 ቀን ከጾመ በኋላ ዲያብሎስ መጣና ፈተነው። 3 ጊዜ ፈተነው። 3 ጊዜ ፈትኖት ከጨረሰ በኋላ መጽሐፍ ቅዱስ ምን ይለናል? ለጊዜው ተለየው ይላል። ለጊዜው ተለየው ይለናል። ምን ማለት ነው? ተመልሶ እንደገና ሊመጣ ማለት ነው። ከመስቀል በኋላ ግን ኢየሱስ ጋር ተመልሶ አልመጣም። ሃሌሉያ! ከመስቀል በኋላ ግን ተመልሶ አልመጣም። ለአንድና ለመጨረሻ ነው የተሸነፈው። በዘፍጥረት ምዕራፍ 3:15 ላይ ከሴቷ የሚወለደው ራስህን ይቀጠቅጠዋል አለ። ራስህን ይቀጠቅጠዋል አለ። እባብ ራሱን ከተቀጠቀጠ በኋላ እንደገና መኖር አይችልም። የኔና የናንተን ጠላት ኢየሱስ ለአንዴና ለመጨረሻ ጊዜ ሃሌሉያ! ለአንዴና ለመጨረሻ ጊዜ በመስቀል ላይ ቀጠቀጠው። ስለዚህ ለጳውሎስ በውሃ ላይ የሄደውን ከመስበክ አልዓዛርን ያስነሳውን ከመስበክ የኢየሱስ ትልቁ ሥራ በመስቀል ላይ ሰይጣንን የቀጣበት ነው። ለአንዴና ለመጨረሻ ጊዜ ድል የሰጠንን ነው። ስለዚህ ጳውሎስ ምን ይላል? የተሰቀለውን ኢየሱስን እሰብክላችኋለሁ። ይሄ የተሰቀለው ኢየሱስ ጉልበት ነው። ጉልበት ነው። ይሄ ሲሰበክ ኢየሱስ ከመስቀል ጋር ሲሰበክ ሰይጣን መቆም አይችልም። ሁለተኛው በዚህ በተሰቀለው ኢየሱስ አንድ ሌላ ትልቅ ነገር ተደረገ። ሰማይና ምድር ታረቀበት። እግዚአብሔርና ሰው ታረቀበት። ሃሌሉያ! ጌታ ኢየሱስ እንደዚህ ብሎ ተናገረ። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንጀራን አንስቶ ሰጣቸው። ይሄ ሥጋዬ ነው አለ። ቀጥሎ ጽዋን ሰጣቸው። ይሄ ደሜ ነው አላቸው። ስለ ደሙ ሲናገር እንዲህ አለ፣ ለሰዎች ሁሉ የፈሰሰ የአዲስ ኪዳን ደሜ ይህ ነው አላቸው። እዛች ጋር የተናገረው ቃል የአዲስ ኪዳን ደሜ ያለው ቃል የዚህን መጽሐፍ ርዕስ ያዘና አዲስ ኪዳን ያልነው እዛ ጋር በተነገረው ነው።
ስለዚህ አብዚ መጽሐፍ ዘሎ ሐዲስ ኪዳን አቡዝ አዲስ ኪዳን ብሉይ ኪዳን ብለን አዲስ ኪዳን ያልነው በኢየሱስ ክርስቶስ ደም እኔና እግዚአብሔር ላንጣላ ለዘላለም ታረቅን። አሜን። ሃሌሉያ። አዲስ ኪዳን ከለና አነን እግዚአብሔርና ሰው ለዘላለም ላይጣላ በአዲስ ኪዳን በክርስቶስ ደም ታረቀ። በብሉይ ኪዳን ብዙ በጎች ተሰውተዋል። ብዙ መስዋዕት ቀርበዋል። ለእግዚአብሔርና ለሰው መካከል ኃጢአትን ያስተሰርያል የተባለ የበግ መስዋዕት፣ የወይፈን መስዋዕት፣ የፍየል መስዋዕት ቀርቧል። ነገር ግን በፍጹም የሰው ልጅ ኃጢአት ሊያጥቡት አልቻሉም። አብቲ አብሪካም ብዙሃት ዝሕረጋ መስዋዕት ቀሪበን ግን ሓደኳ ሓዋሩ ኃጢአት ተረጋጋ። ስሙኝ በደንብ ስሙኝ። እግዚአብሔር በብሉይ ኪዳን ሲቆጣ እግዚአብሔር በብሉይ ኪዳን ቆጣ ቆሎ የእስራኤልን ልጆች ሲቆጣ እንደዚህ ብሎ ይናገራል። የእንስሳ ደም ኃጢአትን ይሸፍናል። ምን ያደርጋል? ኃጢአትን ይከድናል። ለምን ብለን ብንል እኛ ከእንስሳ ስለምንበልጥ እንስሳ ከኛ ስለሚያንስ እንስሳ ደም አቅም አግኝቶ የኛን ኃጢአት ማንጻት አይችልም። ነገር ግን ደም ሳይፈስ ስርየት የለም ስለተባለ ያ የእንስሳ ደም የሰውን ኃጢአት ይከድነዋል። በአዲስ ኪዳን ግን በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ጀምሮ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ ያነጻል። ክብር ለኢየሱስ ይሁን። የኢየሱስ ደም ፓወርፉል ነው። የማያጥበው ኃጢአት የለም። ነፍሰ ገዳይን ማዳን ይችላል። የመጨረሻውን ኃጢአተኛ ማዳን ይችላል። ጳውሎስ ለዚህ ነው ከኃጢአተኞች ዋነኛ የሆንኩትን እኔን አዳነኛል። በብሉይ ኪዳን ውስጥ 5 ኪዳኖች አሉ። 5 ኪዳን። የመጀመሪያው ኪዳን the covenant of Eden በእግዚአብሔር ከአዳም ጋራ በኤደን ገነት ያደረገው ኪዳን ይባላል። ምን ነበር ያ ኪዳን? ከዚህ በለስ አትብላ፣ ከዚህ በለስ ካልበላ በሕይወት ገነት ውስጥ ትኖራለህ የሚል የቃል ስምምነት አግሪመንት አደረጉና ይሄ ምን ይባላል? አዳሚክ ኮቨናንት ይባላል። የአዳም ቃል ኪዳን። ሁለተኛው ቃል ኪዳን የኖህ ቃል ኪዳን ይባላል። ኖሃይክ ኮቨናንት ወይም የኖህ ኪዳን ይባላል። ይሄ ኪዳን በዘፍጥረት ምዕራፍ 8 ላይ የምናገኘው ቁጥር 21 ላይ በቀስተ ደመና ምልክት የተደረገ ኪዳን ነው። እሱም ፈረሰ፣ ተሻረ። እሺ፣ ሶስተኛው ኪዳን አብርሃሚክ ኮቨናንት ይባላል። ማለትም ከአብርሃም ጋራ የተደረገ አግሪመንት ኪዳን ነው።
ኮቨናንት ወይ አብርሃም እግዚአብሔር ይገበሩ እሱ ደግሞ በዘፍጥረት ምዕራፍ 17 ላይ በግርዘት የተደረገ ኪዳን ነው። እቲ አብዘፍጥረት ምዕራፍ 17 በግርዘት የተደረገ ናይ ኪዳን አራተኛው ኪዳን እድራይ ኪዳን ሞዛይክ ኮቨናንት ወይም ከሙሴ ጋር የተደረገ በአስርቱ ቃላት የተጻፈ የሕግ ደግሞ ኪዳን ነው። እቲ ሙሴ የተደረገ ኪዳን ከአምስቱ አስርተ ትእዛዛት የተደረገ እግዚአብሔር የተደረገ ናይ ሙሴ ኪዳን እግዚአብሔር በብሉይ ኪዳን እግዚአብሔር አብሉይ ኪዳን አራት ዕድል ለሰው ሰጥቶ ነበር። አራቱም ዕድል አልሰራም። አራቱም ዕድል ተሻረ። እግዚአብሔር ፕሮሚሱን ጠበቀ። ሰው ግን ኪዳን አፈረሰ። ከሰው ጠንካራ ሰው ጠፋ። ታማኝ ሰው ጠፋ። ኪዳን የሚጠብቅ ሰው ጠፋ። እግዚአብሔር በሰማይ አንድ ምክር አደረገ። ሰውን እፈልገዋለሁ፣ ሰው ግን ከኔ ጋር ቃሉን መጠበቅ አልቻለም። ሰውን ልተወው አልፈልግም። ምን ላድርግ ብሎ አሰበና እግዚአብሔር ለሰው ሰው ሆነ። እግዚአብሔር ለሰው ሰው ሆነለት። እግዚአብሔር አብ እዚህ ጋር ቆመ። እግዚአብሔር ወልድ ሰው ሆኖ እዚህ ጋር ቆመ። ሰው የሆነው እግዚአብሔርና እግዚአብሔር የሆነው እግዚአብሔር ሁለቱ ይሄኛው ሰው የሆነው እግዚአብሔር ኢየሱስ እኛን ሰው ወክሎ እዚህ ጋር ደግሞ አብ ራሱን ወክሎ ታረቅንበት። ስለዚህ ታይገሩ ለአና ወኪሉ እግዚአብሔር ክርስቶስ ሰቆዩ እግዚአብሔር ስለዚህ ኢየሱስ ክርስቶስ ለአና ወኪሉ ሰቆዩ እግዚአብሔር አቦአ እርቅ ኪዳን ገርባና አቦ ታሪክናል። ይሄ እርቅ ይሄው 2023 ዓመት ሆነው እዚህ እርቅዚህ እስካሁን ድረስ አልፈረሰም። ለዚህ ነው ኢየሱስ ይህች የአዲስ ኪዳን ደሜ ናት አለ። ታንዛኒያ ውስጥ አንድ ባህል አለ፣ ጎሳዎች አሉ። እነኚህ ሁለት ጎሳዎች ሁል ጊዜ ይጣላሉ። እውነተኛ ታሪክ ነው የምነግራችሁ። በዛ መካከል ብዙ ሰው ያልቅባቸዋል። መጨረሻ ሽማግሌዎች ከግራና ከቀኝ እንደዚህ ያደርጋሉ። ከዚህም ጎሳ ዋና የሆነውን ይመርጣሉ። ከዚህም ጎሳ ዋና የሆነውን ይመርጣሉ። ሁለቱ ጎሳዎች ይመጡና ዋንጫ ከስር ያዘጋጃሉ። ሁለቱ ጎሳዎች ነኝ የሚጣሉ ዘር ጎሳዎች እዚህ ጋርና እዚህ ጋር ሁለቱ ይበሳሉ ወይም ይቀደዳሉ። ከዛ በኋላ እጃቸው እንደዚህ ያጣብቃሉ። ከስር በዋንጫ ደማቸውን ይቀዳሉ። ያንን ደም ይሄኛውን ጎሳ የመሪው ያ እጁ የተቀደደው ይጠጣል። ይሄኛውን ደም ይሄኛው ይጠጣል። አሁን እዚህ ደም ውስጥ የዚህኛው አለ፣ እዚህ ደም ውስጥ የዚህኛው አለ። ከዚህ በኋላ ይሄኛውን ገደለው ማለት ራሱን ገደለው ማለት ነው። ለምን ብላችሁ ብትሉ የዚህን ደም ጠጥቷል ይሄኛው፣ ይሄኛውም የዚህን ደም ጠጥቷል።
ይሄ እርቅ አይፈርስም ይላል። ይሄው ምሳሌ ነው በሰማይ በመስቀል ላይም የተሰራው የክርስቶስ ኢየሱስን ደም አብ ጠጣው እኛም ጠጣ ነው። ከዚህ በኋላ ጸብ የለም። ከዚህ በኋላ መጣላት የለም። ምን ብሎ ይነግረናል የዕብራውያን ጸሐፊ? በገዛ ደሙ ደሙን ማስተሰሪያ አድርጎ ወደ ቅድስተ ቅዱሳን ደሙን ይዞ ለእግዚአብሔር ገባ። ለኛ ደግሞ ምን አለን? ይሄው ደሜን ጠጡ አለ። እግዚአብሔር በእኛ ላይ ጠላት ላይሆን እኛ በእግዚአብሔር ላይ ጠላት ላንሆን በተሰቀለው ኢየሱስ ታረቅን። ክብር ለኢየሱስ ይሁን። ጌታ ኢየሱስ 33 ዓመት ተኩል በዚህ ምድር ላይ ሲኖር ትልቁ ስራው መስቀል ላይ ነው። አብና ወልድ የተቀጣጠሩት ቀጠሮ የያዙት መስቀል ላይ ነው። ስለዚህ ኢየሱስ እንደዚህ አለ። ቀጠሮ ሰዓት ሲደርስበት ከአብ ጋራ የቀጠሮ ሰዓት ሲደርስበት የዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ አባት ሆይ ልጅህ ያከብር ዘንድ ሰዓቱ ደረሰ። ካኒሲ ሰዓቱ ደረሰ። የቀጠሮ ሰዓት ደረሰ። አልዓዛር መቃብር ጋር አልተቀጣጠርንም። አልዓዛር መቃብር ጋር ቀጠሮ የለንም ነው የሚለው። እንጀራ ማብዛቱ ጋር ቀጠሮ የለንም። ትልቁ ስራ የተሰራው መስቀል ላይ ነው። ትልቁ ቀጠሮ መስቀል ላይ ነው። የመስቀሉ ስራ ለኢየሱስ ከምንም ነገር በላይ ከባድ ነው። እንዴት አድርጌ በአምስት እንጀራ 5000 ሰው አጠግባለሁ ብሎ ኢየሱስ አልፈራም። እንዴት አድርጌ 4 ቀን የሞተ ሰው አስነሳለሁ ብሎ ኢየሱስ ስጋት አላደረበትም። ትልቁ ኢየሱስ የፈራው የቀጠሮ ቦታ ላይ ፈራ ኢየሱስ። መጽሐፍ ቅዱስ እንደዚህ ይላል። በሉቃስ ምዕራፍ 22 ከቁጥር 39 ጀምሮ ስታነቡ ኢየሱስ ፈራ ተብሎ ተጽፏል። እኛ ሁሉ የምንታቀፍበት፣ እኛ ሁሉ የምንድንበት የአልዓዛር መነሳት ለኔ ምን ይጠቅመኛል? እንጀራ መብላታቸው እነኛ ምን ይጠቅመኛል? እዚህ ላይ የተሰቀለው ግን የኢየሱስ ሥራ ይጠቅመኛል። እኔን ያዳነኝ አዲስ ኪዳን ውስጥ ከተሰራው ሥራ እኔ የምፈልገው አንድ ብቻ ነው። እሱም ኢየሱስ የተሰቀለበትን። ወገኖቼ የተሰቀለውን ኢየሱስን የምንሰብከው ለዚህ ነው። ከአዲስ ኪዳን ተአምራት ለኛ የቀረልን የተሰቀለው ኢየሱስ ነው። ወገኖቼ ይሄ የአዲስ ኪዳን ሥራ ኢየሱስ ከበደው። ኃጢአት ይከብዳል። የኢሳይያስ የትንቢት መጽሐፍ ምዕራፍ 53 ቁጥር 5 እና 6 እንደዚህ ይላል። ሁላችን እንደጠፉ በጎች ተቅበዘበዝን ይላል።
እግዚአብሔር ግን የሁላችንን በደል በሱ ላይ አኖረው። ኃጢአት እንደሚከብድ ልንገራችሁ። ከምንሸከመው ስጋዊ ፊዚካል ሸክም ሁሉ በላይ ኃጢአት ከባድ ነው። ከባድ እንደሆነ አንድ ሰው ተናግሯል እዚህ ውስጥ። ዘፍጥረት ምዕራፍ 4 ቁጥር 12 እና 13 ሄዳችሁ ብታነቡ ታገኙታላችሁ። ቃየን እንደዚህ ብሎ ተናገረ፣ ኃጢአቴን ልሸከማት አልችልም። ይህንን ክፍል አላያችሁም? ኃጢአቴን ልሸከማት አልችልም፣ ያገኘ ሰው ሁሉ ይገለኛል አለ። ይሄ የአንድ ኃጢአተኛ ጩኸት ነው። ይሄ ጩኸት እግዚአብሔር ጆሮ ውስጥ ገባ። እግዚአብሔር ይህን ጩኸት ይዞ ሰው የከበደውን ኃጢአት ሊሸከምለት ክርስቶስን ላከ። ክርስቶስ መጣና ደግሞ እንዲህ አለ። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እና 29 ላይ እናንተ ደካሞች ሸክም የከበዳችሁ፣ አያችሁ፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔ እሸከመዋለሁ። ኢሳይያስ ላይ የሁላችንን በደል በሱ ላይ አኖረ፣ እሱም ተሸከመው። ክርስቶስ ኢየሱስ ኃጢአተኛ አይደለም፣ ነገር ግን ኃጢአት ሆኖ የኛን የዓለምን ሁሉ ኃጢአት ተሸከመ። ስለዚህ ክርስቶስ ኢየሱስ ኃጢአት የሁሉን ኃጢአተኛ አይሆንም፣ ነገር ግን አይሁላን ኃጢአት አጥባን ጽሪው ይሄ ሸክም በመንፈሳዊ አይኑና በመንፈሳዊ ጉልበቱ ሲያየው በጣም እንደሚከብድ ስላወቀ እንዲህ አለ፣ አንድ ጽዋ አለች፣ እሷን እስከጠጣ ድረስ እጨነቃለሁ አለ። ስለዚህ እዚህ ጾርዚ ወይታ ኃጢአት አይሁላን ተቆር ኮላ አዚህ ሆሚል ማሩ ስለዚህ ፈለቀ እዛ ጽዋ ስጋት በማርቆስ ምዕራፍ 10 ላይ ታገኙታላችሁ። ያዕቆብና ዮሐንስ በቀኝና በግራ አስቀምጠን ሲሉት እኔ የምጠጣትን ጽዋ ትጠጣላችሁ አላቸው። እኔ የምጠመቃትን የመከራ ጥምቀት ትጠመቃላችሁ አላቸው። ወገኖቼ ክርስቶስ ለሰው ልጅ የከፈለው ዋጋ እጅግ ትልቅ ነው። በእድሜያችን ላይ እንደ HIV ካንሰር ኦር ሌላ በሽታ እንደያዘው 10 ዓመት አይደለም የጨመረልን። ስለዚህ ከዚህ HIV ዝሓዘም ሰባት ወይ ካንሰር 20-30 ዓመት አይደለም እድሜ ማስረዘሚያ አይደለም የሰጠን። የዘላለምን ሞት ነው የወሰደን። የዘላለምን ሞት ነው የወሰደን። መጽሐፍ ቅዱስ ምን እንደሚል ስሙኝ። ቆይ እዚህ ጋር ሌላ ነገር ይኸውላችሁ። እኔ እስከ ዛሬ ኢየሱስ አንድ ቀን እወድሃለሁ ብሎኝ አያውቅም። ምናልባት እናንተም ብሏችሁ ሊሆን ይችላል። እናንተ ሞኝ ስለሆናችሁ ምናልባት ብሏችሁ ሊሆን ይችላል። ይቅርታ ይችላል። አንዳንድ ሞኝ አማኞች ኢየሱስ እወድሃለሁ እንዲል ይፈልጋል። እኔ ልጆቼን እወዳቸዋለሁ አልላቸው። ልጆቼም ዳዲ ትወደኛለህ ሆይ አይሉኝም። ሲታመሙ ምን እንደምሆንላቸው ያያሉ። እነሱን ሰው ሲነካቸው ምን እንደምሆንላቸው ያውቃሉ። ለነሱ አጥቼ ተበድሬ ምን እንደማደርግላቸው ያውቃሉ።
ከቃል በላይ በተግባር ፍቅሬን ያውቁታል። እዚህ ጋር ኢየሱስ ተሰቅሎልኝ ትወደኛለህ ብዬ እንዴት እጠይቀዋለሁ? እዚህ ጋር የተሰቀለን ሰው እንዴት ገና ትወደኛለህ እለዋለሁ? በቃል እንዲያባብለኝ አልፈልግም። ነፍሱን ሰጥቶ አሳይቶኛል። አንዳንዶቻችን እንደዚህ አይነት ቃል ገና እንፈልጋለን። ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። እኔም ወድሃለሁ እንዲለኝ አልፈልግም፣ እሱም ወድሃለሁ ብሎኛ አያውቅም። እዚህ ጋር ግን ተሰቅሎልኛል። ወገኖቼ ይሄ የተሰቀለው ኢየሱስ ትልቁን ስራውን ሲጨርስ እንደዚህ አለ። ሰባት ቃል ነው የተናገረው። ከሰባቱ ቃል አንድ ቃል የተናገረውን ሁላችን የምትናውቀውን ልንገራችሁ ያለውን በዛ በተሰቀለበት ስፍራ ላይ የመጨረሻው እስትንፋሱ እዛ ጋ ነው የቆመው። ማን ነው የሚያስታውሰኝ እዛ ጋ የተናገረውን ቃል? ቴንክ ዩ። ምን አለ? ኢት ኢዝ ፊኒሽድ። ለኛ የሚበቃ ዋጋ ፕራይስ ስለከፈለ ኢት ኢዝ ኦቨር፣ አለቀ፣ ተፈጸመ አለ። ይሄ ቃል ለሶስት ወገኖች መልእክት አለው። አንደኛው ተፈጸመ ለእግዚአብሔር ነው። ሁለተኛው ተፈጸመ ለራሱ ለኢየሱስ ነው። ሶስተኛው ተፈጸመ ለኛ ነው። ክብር ለኢየሱስ ይሁን። እናንበው በደንብ እዚህ ውስጥ እናገኘዋለን። የዮሐንስ ወንጌል ምዕራፍ 17 ቁጥር 4 እንደዚህ ብሎ ይናገራል። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ ይለዋል። ከምዚህ ብል አኔ እትኽገብሮ ዝግባአኒ ግብሪ ፈጺሜ ኣብ ምድሪ አክበርኩ። እኔ ላደርገው የሰጠ አሁን እዚሁ ሶስታችንን እናገኛለን። ቅድም ያልኳችሁን አንደኛ ቅድም ዝመርኩም ሰለስተ አብዞም ረክቢና እኔ ላደርገው አኔ ትገብሮ የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርኩ ብሎ ሲል ጨርሻለሁ፣ እኔ የሰጠኸኝን ሥራ ጨርሻለሁ ይላል። አንድ አሁን ፈጽሜያለሁ ብሎ ይናገራል። ሁለተኛ አብ ደግሞ እዚህ ውስጥ እናገኛለሁ። እኔ ላደርገው የሰጠኸኝን ማን ነው የሰጠው? ማን ነው የሰጠው? አብ ነው የሰጠው። አብን እዚህ ውስጥ እናገኘዋለን። እኔ ላደርገው የሰጠኸኝን ሥራ ሲል ደግሞ የሰጠው አለ። ሥራ የሚለው የሚያመለክተው እኛንን የክርስቶስ አሳይመንቶች፣ እኛንን የክርስቶስ ሥራዎች። እኔ አለ፣ የሰጠኸኝ አለ፣ ሥራ አለ። እኛ የእግዚአብሔር የትል ለእግዚአብሔር ለኢየሱስ እኛ ትልቅ አሳይመንት ነበር። እግዚአብሔር አቦ ንጎይታ ኢየሱስ ክርስቶስ የተዓብ ስራሕ ናታ የደህንነታችን ሥራ የምንለው ይሄ ነው። ናይ ደህንነትና ስራሕ ንብሎ ዕዮ ናይ ደህንነትና ብሎ እዚህ ጨርሼ አከበርኩ ብሎ ሲናገር ኢየሱስ ከዚህ ቀጥሎ ወደ መስቀል ነው የሚሄደው። እዚያ መስቀል ኢየሱስ ካፈጽሉ ቀጥታ መስቀል በዚህ ውስጥ ተፈጸመ ይጠቃለላል።
أبدي قدازي التي تفصل أبدي تعالى. ስለዚህ ወገኖቼ ይሄ የተሰቀለው ኢየሱስ ማንም የማይሰራውን ስራ የተሰራበት ቦታ ነው። ማንም ዘይሰራ ስራ ተሰራሐል ቦታ በዚህ በመስቀሉ ስራ አብዛኛው መስቀል እዩ ስራ ጳውሎስ ትልቅ ትምክህት አለው። ጳውሎስ አብቱን ተከተለው የስብከቶቹ ርዕስ ሁሉ የተሰቀለውን ኢየሱስን እሰብካለሁ ይላል። ስለዚህ ናይ ስብከቱ አለስኩ እንዴ እትስተሰቀለ ክርስቶስ ሰብከ እዩ ትዋና ነበር። ቀደም እንዳልኳችሁ በዚህ ስራ እኛና እግዚአብሔር ታርቀንበታል። ሰይጣን አፍሮበታል። ሶስተኛው ኢየሱስ ከብሮበታል። ኢየሱስ ክርስቶስ አከብሩ ይሄው እዚህ ጋር ስራዬን ስለጨረስኩኝ አክብረኝ ይለዋል። ስለዚህ ስራዬ ስለወዳው አክብረኝ ነው። ከፊቱ ያለውን ክብር እያየ ነውርን በመስቀል ላይ ንቆ ይላል የዕብራውያን ጸሐፊ ምዕራፍ 12 ላይ ዕብራውያን ለና አቀጥዩ ዘሎ ክብሪ እና ረአይነት ነውር ንቁ ይብለና ጌታ ኢየሱስ ክርስቶስ እግዚአብሔር ለኢየሱስ እግዚአብሔር አቦን ኢየሱስ ጉልበት ሁሉ ይንበረከክልሃል አይለውም ነበረ። ምላስ ይመሰክርልሃል አይለውም ነበረ። ከስም ሁሉ በላይ ከፍ ከፍ አድርጌያለሁ አይለውም ነበረ። ከመስቀል ውጪ ቅድም ያልኳችሁን 37 ተአምራት ሰርቶ ቢሄድ መስቀልን ሳይነካ ቢሄድ ኖሮ ትልቁን አሳይመንት ስራ ሳይሰራ ቢሄድ ኖሮ ጉልበት ይንበረከክልሃል፣ ምላስ ያከብርሃል፣ ከስም ሁሉ በላይ ከፍ ከፍ አደርጋለሁ አይለውም ነበረ። ይሄንን መራራ የሆነ የሰው ልጆችን ሞት ስለሞተልን አብ ከስም ሁሉ በላይ ስም ሰጠው። ሪዋርዱ ነው ይሄ፣ ሽልማቱ ነው ለኢየሱስ። ክብር ለኢየሱስ ይሁን። መስቀል ስራ እንደዚህ ይሰርሕ ነይሩ ኣብ መስቀል እንደዚህ ይስቀል ነይሩ ካብ ስም ሁሉ ዝብልዕ ኣብሉን ኣብ ከብለካይ ወይ ከዓ ንሳም ኩሉ ንስና ወይ ካብ ኩሉ ኣንዕኻ ብከልካይ ዝብል ቃል ኣይተዛረቦን ነይሩ። ስለዚ እታ መራ ፀዋዕ ንዓዓ ስለዝሓለፈ ግን ጎይታ እግዚአብሔር ድማ አክቢርዎ። ከስም ሁሉ በላይ ብሎ ሲል ሰማይ ውስጥ ትላልቅ ስም አለ፣ ምድር ላይ ትላልቅ ስም አለ። ከስም ሁሉ በላይ ሰማይ ብዙ አስማት አለ፣ አምድሩን ብዙ አቤት ስማት አለ። በአንድ ሀገር ላይ የተለያዩ ትላልቅ ሹማምንቶች አሉ፣ ግን ከነኚህ ሁሉ በላይ ደግሞ የአገሪቷ ፕሬዝዳንት ወይም ጠቅላይ ሚኒስትር እሱ ነው። ስለዚህ ከስም ሁሉ በላይ ማለት በዚች ሀገር ዋናው የሚደመጠው ስለዚህ ኣብ ሓደ ሀገር ብዙሓት አስማት ብዙ አቤት ሰባት ሁሉ ግን እቲ ፕሬዝዳንት ወይ ካቶ መራሒ እዩ ሁሉ ዝጎልሕ ወይ ዝወክል የዚህ አገር መሪ እንደሆነ ናይዛ ሀገር መራሒ ከም ዝኾነ ስሞች ሁሉ ለዚህ ስም ይታዘዛሉ። አስማት ሁሉ ለስማት ይዙ እንደውም ጥሩ ተርጉሞታል። ስሞች የሚለውን ቃል የግዕዙ ቃል አስማት ይለዋል። ናይ ኩሎም አስማት ለስም ይዙ ምንም አይነት የአጋንንት ጉልበት ይታዘዛል። ዝኾነ ይሁን ጉልበት አጋንንት ይዘዙ። እኔ በጣም ደስ ይለኛል። አነ በጣም ይገርመኝ። አንዳንድ ቦታ ተናግሬዋለሁኝ። ሓደ ቦታ ተዛሪበዩ ስጸልይ አጋንንቶች አንዳንዴ ይጮሃሉ። ክንጸልይ ለና አጋንንት ይወዩ ከዛ ሰዎች ሲይዟቸው ለአራት ለአምስት ይታገሏቸዋል። ስለዚህ ለአራት ለአምስት ሰባት ላይ ቃልሶ እኔ ምን እንደምል ታውቃላችሁ? አነ ታይመት ወጡ የሚገዛለት ስም ስላለው ቶሎ ልቀቁት ነው የምላቸው። አጥቂው ደግሞ ያጋንንት እኮ ልቀቁኝ ወይ ልውጣ ወይ ለሆነ ነገር ላድርግ ነው። እኔ ደግሞ ቶሎ ብየምላለው ልቀቁት እላለሁ። እነኛ ሰዎች ለመልቀቅ ይፈራሉ። ለምን? ኃይሉን ስላዩ። ግዴለም ልቀቁት እላቸዋለሁ። ከዛን ሰዓት ጀምሮ ገና ትእዛዝ ሳላወጣ ያ የሚታገለው ጸጥ ማለት ይጀምራል። ከዛ በኋላ እጠራዋለሁ። ከዛ በኋላ ጠርቼ መጀመሪያ ቁጥር አንድ ማደርገው ሁሉ ጊዜ አጋንንት ሳስወጣ ማንበርከክ ነው። ተንበርከክ፣ በራሱ ተንበርከክ ለዋለሁ። ስለዚህ አጋንንት መጀመሪያ ያዝገው እስኪ
ያኔ እንዴት ልቤ እንደሚሞላ ምን አይነት ስም አለ ላለሁ እውነትም ከስሞች በላይ ነው ላለሁ 4-5 ሰዎች ታግለው ያልቻሉትን ስም ይጠራዋል ስም ያዘዋል ስም ያንበረክከዋል ስም ያሸንፈዋል ኢየሱስ የሚባል ስም አብ የሰጠው ስም ሃሌሉያ መጽሐፍ ቅዱስ እንደዚህ ብሎ ይናገራል በቅዱስ ስሙ ተጓደዱ ይላል ምን ማለት እንደሆነ ታውቃላችሁ እናንተ ቦስት የምታደርጉበት ስም አላችሁ ማለት ነው በዚህ ምድር አባቴ እንዲህ ነው እንደዚህ ዘመዴ እንዲህ ነው ይላሉ እኛ ከስሞች በላይ የሆነ ስም አለን እሱም ኢየሱስ ይባላል መናፍስት የሚታዘዙለት አጋንንቶች የሚበረከኩለት ስም አለና እኔ በዚህ ስም በጣም እጠቀማለሁ ብዙ ነገር ላይ ይህን ስም አፕላይ አድርጌው ሰርቶ አይቻለሁ ብዙ ጊዜ አንድ ቦታ ተናግሬ ወደዚህ ልመጣ 15 ቀን ሲቀረኝ አንዲት ሴት እንደዚህ ያለችኝ ፓስተር በቴሌቪዥን ላይ ነው ያየሁትና እባክዎትን ጸልዩልኝ አይኔን አሞኛል አለችኝ ከሩቅ ነው አላውቃትም አታውቀኝም እሺ አልኩኝ እዛው ባለችበት ቦታ አጠገብሽ ውሃ ካለ ያዥልኝ አልኳት አጠገብሽ ውሃ ካለ ያዥልኝ አልኳት እዛው በስልክ ምንድነው የሚያምሽ አልኳት አይኔን ከ15 ዓመት በላይ ያመኛል አለች ያስለቅሰኛል እንደገና ያቃጥለኛል በጣም ያመኛል ውጪ ሁሉ ሄጄ ነበር መድኃኒት ገዛው አልተሻለኝም አለች አይኔ 15 ዓመት ዳአብ ያቃጥለኝ የምባعني ናወጣ ከይደን ህክምና አይጠቅመንም ብዙ ሐፋውስ አይጠቅመንም ይላል በውሃ ላይ 10 ደቂቃ ምናልባት ይሞላ ይሆናል ጸለይኩላትና በዚህ ውሃ ታጠቢ በኢየሱስ ስም ይያልሽ ታጠቢው አልኳት ስለዚህ 10 ደቂቃ ተኸውን አይከውንን በዛዕባት ማይ ጸሊና እስኪ በኢየሱስ ስም ይልኪ ነጅማይ ተሐጸኒዮ ከ3 ቀን በኋላ ድና ደወለችልኝ ድህረ ሳልስቲ ሐውያ ደውላትልኝ ወገኖች አህዋቴ ለኔ ለራሴ ደነቀኝ ምን አይነት ፓወርፉል ስም ነው አይነት ኃያል ስም በስልክ ውስጥ አልፎ 15 ዓመት የቆየ በሽታ ውጪ ሄዳ ታክማ ያልዳነችው እውነትም ኢየሱስ ከስሞች በላይ ነው ለዚህ ስም ክብር አምጦልኝ እውነትም ከስሞች በላይ ነው ክብር ለስሙ ይሁን እንደዚህ አይነት እስኪ ነጋ የማወራችሁ በጣም ብዙ አለኝ አንድ ጊዜ ህንድ ሀገር ተማሪ ነበርኩኝ እቤቴ ከላይ እስከታች በቁስል የተመታች አንድ ወጣት የምታምር የህንድ ተማሪ ወጣት ይዘውልኝ መጡ ካን ርሳስ ጋር ጽፍራ በቁስል ተወጣጭ ሃንቲ መነሰይ ተማሃሪት ይዘው የመጡት ሁለት እህትማማቾች ክርስቲያኖች ናቸው አውቃቸዋለሁ ይዘው ማዝመታ ክልተ አህዋት አሐድ ዝፈልቀኝ እቺ ልጅ ግን ሂንዱ ናት እታ ሰብግ ሂንዱ ናይ ሂንዱ አማኝ ከዛ ነገሩኝ እባክህ ጸልይላት ያማታል እንደዚህ ያሉኝ በጃሃ ጸልይላ ይስማዕ ይለውኝ እጇን ገልጣ ስታሳየኝ ማመን እስኪያቅተኝ እንደ ሰው እንደዛ ላይ ጥቁር ነው ይሄ ጥላሸት ነው እጇ ልጅቷ ቀይናት ሁለት እጇ ጥላሸት ነው ከዚህ በሽታ የተነሳ እንደገና ደግሞ የነሱን የባህል ልብስ ነው የለበሰችው እንትኗን እንደዚህ ሳብ አርጋ እግሯን ስታሳየኝ ጠባሳ በጠባሳ የተቃጠለ ነው ስለዚህ ነው ይዳን ይተደና እንዲ ግልጽ አብላ ተሪቀላ አጋራ ሁሉ በሰላም እንደዚህ ብላ ነገረችኝ ፊቷም ሰውነቷም ሁሉ እንደዛ ነው ሁሉ ኸዊዩ ነፍሳ ብሩ ቁስሊዩ ከቢላ አነግራኝ ኢንዲያ ውስጥ ሳይሆን ኤዥያ ውስጥ እኔን ያላየ የቆዳ ሐኪም የለም ማለት
هندي أب هند هذا كيكونسي أب إيجا أبتا إيجا كل شيء نعي زي رأي نعي قربة حكيم يلين በጣም ማዝነው ፋዘር ነው ብላ መተጠረኝ በጣም ማዝነው አለችኝ የካቶሊክ እምነት እንትን ስለሚያውቁ በጣም ማዝነው አለችኝ አሁን ለጋብቻ የሚጠይቁኝ እነኚህ ሌፐርሲዎች እነኚህ አካለ ስንኩሎች ናቸው የሚጠይቁኝና እሱ የኢንጂነሪንግ ተማሪ ናት ጨርሳለች እና በጣም ማዝነው የሚጠይቁኝ እነሱ ነው በጣም ጥሩ ቤተሰብ ነው ያላት ካቶሊክ ስለሆነ አቦ ይብዙልኝ አቦ አንዓይ ሐዳር ሐቱኒ ብዙሕ ጊዜ አካለ ስንኩላን ይዮም ስለዚህ ነዚህ ነገር ስለዚህ አኔ ጽቦና ባደለኝ ጽቦ ሁነታ ደለኝ ተሐክሞ ነው ወሪ አለ ባለቤቴን ትንሽ ዘይት በስኒ ስጭኝ በእቃ አልኳት ለባዓት ቤቴ እስኩር ዘይት ሐረኒ በስታይል ከዛ ነይዛ ክፍል እንግባ ልጸልይልሽ አልኳት እስኪ አጥቅ ክፍል ተዋፈጽ ይልከል ዘይቱን ይዤ እሷን ፊት ያስገኘ ከኋላ ይሆንኩኝ እየሄድኩኝ ትንሽ ዲስታንስ ነው ትንሽ ቅርብ ነው ዲስታንስ ዳخلኩ ጌታዊ ትልጅ ምን ልበላት አልኩት ጎይታ ነዛ ሐፍዚ እዚያ እንታይ ይከላ በመገረፉ ቁስል ተፈውሰሻል በላት አለኝ በቁስሉ ይሁን ዘሐወኹ ኢካ ንገራ ልጅቷ ስሟ ኬንጅል ይባላል ወሰድኩኝና እንደ ያልኳት ኬንጅል You are healed by his stripe. You are healed by his wound. ብዬ ነገርኳት በመገረፉ ቁስል ተፈውሰሻል እያልኩ ደጋግሜ ነገርኳት ይሄ ሽማ ስለዚህ ከማይያ በእንግሊዝ ነይሯ ግን በቁስሉ ይሁን በቁስሉ ይተዘሐወኺ ይለነገራ ከዛ እግሯ ጋር ትንሽ ቀባዋት ፊቷ ጋር አንዳንድ ቦታ ላይ ቀባዋት እግራ ቁርብ ለያ አዳዋ ሁሉ ነፍሳ እቤት ሂጂና የቤታችሁን ዘይት ይዘሽ ኢንጂሰስ ኔም ይያልሽ ሰውነትሽን ቀቢ የቀረውን ሰውነትሽን ሁሉ ኢንጂሰስ ኔም ይያልሽ አደራሽን ቀቢ አልኳት ገዛኺሞ አበዛን ሰዓታቲ ዘይት ካበዛኺ ሁሉ ነፍስ ኢየሱስ እንዳበልኪ ንነስ ሁሉ ለኸይዮ ኢለ ሐደራ ለስፈልያ ከዛን ቀን ጀምሮ አግኝቻት አላውቅም ጠፋች አብዙ ለሐ ኢላይፈለትን ተቃፊና ከሁለት ወር በኋላ ሞባይል ያን ያልነበረም 2001 አካባቢ ነው በነጮች ሞባይል አይነበረም እንደሸን ሐረን ገለ አካባቢ ነው አንድ ስልክ ቤቴ ጮኸ ሐደ ስልክ አበዛይ ያቺ ልጅ ናት የደወለችው ስልኬን ይዛ ሄዳለች ታሰብ ያደውና Your Jesus healed me አለች ያንተ ኢየሱስ ፈወሰኝ አለች እትናቃ ኢየሱስ ፈወሰኝ የኔ ኢየሱስ ይፈውሳል ማቴ ኢየሱስ ይፈውስ ስሙ ከስሞች መሃል አይደለም ስሙ ከስሞች በላይ ነው ስሙ ከስሞች መሃል አይደለም ስሙ ከስሞች በላይ ነው ለዚህ ስም እንደገና ከፍ ያለ ጭብጨባ አምጡልኝ ሃሌሉያ ከኢየሱስ ሌላ የመላእክቶች ስም ከመላእክቶች መሃል ነው የሰው ስም ከሰው መሃል ነው የኢየሱስ ስም ግን ከስሞች በላይ ነው ሃሌሉያ ስም አማንጎ ሰባት ዘለስኒ መላእክት ስም አማንጎ መላእክት ዘለስኒ ኢየሱስ ስም ግን ለሁሉ ዘለስ ስለዚህ በስሙ እጓደዳለሁ ስለዚህ በስሙ ቦስት አደርጋለሁ ከመስግኒ እዛው ህንድ ሀገር ቦምቤ የሚባል ከተማ ለኮንፈረንስ ጠሩኝ እንዳገለግላቸው አብቲ ህንድ ሀገር ቦምቤ ይሄን ተናግሬ እጨርሳለሁ አንዲት ልጅ አስተርጓሚ አቀረቡልኝ እኔ በእንግሊዘኛ እሰብካለሁ እሷ በነሱ አገር ቋንቋ በመራቲሽ በሚባል በዛ ታስተረጉምልኛለች በነሱ ቋንቋ ስለዚህ አረብ እንግሊዝ ይሰብክ ንስሐ በትናቶም ናይ ዓዶም ናይ ተዓለይ ቋንቋ ትትርጉማል ማታ ወደ ቤቷ ይዛኝ ገባች እነሱ ቤት ለማደር ስለዚህ ሚሸል አበዞም ተማሊዮኒ አብጎዞም ተሐደ እናቷም አባቷም አሉ ትላልቅ ሰዎች ናቸው ተቀበሉኝ አቤት ሰባቴው ተቀበሉኝ እንደዚህ ብለው ተናገሩኝ ፋዘር የሷ ታናሽ እህት እኮ እዚህ ቤት ተዘግቶባት ቁጭ ብላለች አሉ ናታ አይዳ ሐፍናኮ ዲሽቴ ሐፍታኮ አብገዛት ዓጽዋ አብገዛት ዓጽያ ዘላዩ ይዘውኝ ገቡና ሲያሳዩኝ በጣም ታስፈራለች ልጅቷ ከእቱን ምሰል አይዋ እታ ሐፍት በጣም ተፈረረ አብገዛት ዓጽዋ ዘላዩ እሷም እንደዚሁ ከላይ እስከታች በቁስል ተመታ ከቤት አትወጣም በር ተዘግቶባት እንደ ታቦት መሃል ወንበር ተደርጎላት እዛው ነው ቁጭ የምትለው አትወጣም ንስሓ ልክ ከም ሐፍታ ሙሉ በቁስል ተወቂዓ
መንፈሱ ራሱ በጣም ከበደኝ። ይህንኑ ስም ጠርቼ ገባሁኝ። ዘይት አምጡልኝ አልኩኝ። ለዛች ልጅ ጸለይኩኝ። ጸልዬ ወጣሁ። ራቴን በልቼ አድሬ ወደ አገሬ ተመለስኩ፣ ወደ ትምህርት ቤት። አላውቅም ከወር በኋላ ይሁን መቼ ያቺ ልጅ ደወለችልኝ። ስታስተረጉም የነበረች የዛች የታማሚዋ እህት ደወለችልኝ። ፋዘር የት ነው አድራሻዎት አለችኝ። ስጦታ ይዤልዎታለሁኝ ገዝቼ አለችኝ። እሷ ደግሞ ይሄ የሙሉ ልብስ እንትን ጨርቅ ነው ገዝታ ይዛልኝ ቤት ይመጣ። እህቴ ተፈወሰች አለች። እህቴ ዳነች አለች። ወገኖቼ ይህን ስም መንዝሩት። እጅግ ብዙ መጥራት እኔ እንኳን በጣም ብዙ ስም ብዙ በዚህ ስም የተሰሩትን ስራ መጥራት ይችላል። አብ የሰጠን ስም ገብርኤል ሚካኤል አይደለም፣ ከቅዱሳንም አይደለም፣ ከነቢያቶችም አይደለም። ኢየሱስ የሚባል ስም ነው። ኢየሱስ የሚባል ስም ለስሙ ክብር ይሁን። ስለዚህ ቤተ ክርስቲያን ያጋንንትን ደጅ ለማንቀጥቀጥ ለኢየሱስ የሚጠራው ስም የተሰቀለው ኢየሱስ ነው። እነሱ ያሰቡት ኢየሱስን ሊገሉት ነበረ። በሞቱ ገደላቸው። ለአንዴና ለመጨረሻ ጊዜ በሞቱ ገደላቸው። ጌታ ኢየሱስ ይህን ተናግሬ ልጨርስ። ጌታ ኢየሱስ መጥተው ሲይዙት ምን እንዳለ ታውቃላችሁ? ዮሐንስ ምዕራፍ 13 አካባቢ ወደ 41ኛው ቁጥር ላይ እንዲህ አለ፣ አሁን የሰው ልጅ ከበረ አለ። ሰው እየተያዘ ከበረ ይላል፣ እሱ ግን አሁን የሰው ልጅ ከበረ አለ። ቀጥሎ ደግሞ እንዲህ አለ፣ ሰይፍና ጎመድ ይዘው መጥተው ኢየሱስን ሲይዙት እንዲህ ብሎ ተናገረ፣ የዚህ ዓለም ገዢ ወደ ውጭ ተጣለ አላቸው። እነሱ እሱን ሊያዋርዱት፣ እነሱ እሱን ሊጥሉት ነው። እሱ ግን በሚሄድበት መንገድ ሁሉ የሚሰራውን ያውቅ ነበረ። በዚህ ቃል ልጠቀም ፍቀዱልኝ። ሰይጣን እኛን በገነት አታለለን። ኢየሱስ በመስቀል ላይ ሰይጣንን አታለለን። ኢየሱስ ደካማ እንደሆነ አቅም እንደሌለው ሆኖ ሄዶ ተሰቀለ። ማንም ሞቶ አያሸንፍም። ኢየሱስ ግን ሞቶ አሸነፈ። የሰው መሸነፊያው መሞት ነው። የኢየሱስ ማሸነፊያው ግን ገለበጠውና ማሸነፊያ የድል መሳሪያ አደረገው። ስለዚህ እኛም የእርሱ ተከታዮች የተሰቀለውን ኢየሱስን እንሰብካለን። ክብር ለኢየሱስ ይሁን። ደስ ያለው ለኢየሱስ ክብር ያመጣል። ደስ ያለው ሃሌሉያ ማይካ ፓትሮሊያ ላባራዳቦዲያ ሃሌሉያ። የተሰቀለውን ኢየሱስን እንሰብካለን። የተሰቀለውን ኢየሱስ ዛሬም ይሄንን ስም እንጠራለን። ዛሬም ይሄን ስም እንጠራለን። ዛሬም በደዌ ላይ፣ ዛሬም ባጋንንት ላይ፣ ዛሬም በበሽታ ላይ ይሄን
በጌታ በኢየሱስ ስም ይንቀጥቀጡ። የተሰቀለውን ኢየሱስን እንጠራለን። የተሰቀለውን ኢየሱስን እንሰብከዋለን። ዛሬ የአጋንንት መሰረቶች በኢየሱስ ስም ይናዱ። በኢየሱስ ስም ይናዱ። በጌታ በኢየሱስ ስም በሽታዎች ይቅለጡ። ደዌ ይቅለጥ። በሽታ ይቅለጥ። የአጋንንት ሥራ ይፍረስ። የተሰቀለውን ኢየሱስን እንጠራለን። የተሰቀለውን ኢየሱስን እንሰብካለን። በዚህ ስም ዛሬ የፈረሱ ቤቶች እንደገና ይጠገናሉ። የፈረሰ ትዳር ይጠገናል። የፈረሰ ቤተሰብ ይሰበሰባል። የተበተነ ልጅ ይመለሳል። የተሰቀለውን ኢየሱስ ሃሌሉያ! የተሰቀለውን ኢየሱስን እንሰብካለን። ጌታ መንፈስ ቅዱስ ቃሉንም በምልክት ያጸና ነበር ተብሎ እንደተጻፈ ዛሬ በጌታ በኢየሱስ ስም ጸልያለሁ። ቃልህን በምልክት እንድታጸና፣ ቃልህን በምልክት እንድታጸና የተሰቀለውን ኢየሱስን እንሰብካለን። እንጸልይና በአንድነት እንጨርሳለን። ወገኖቼ በስሙ ውስጥ ነው ኃይል ያለው። በስሙ ውስጥ ነው ፈውስ ያለው። የኔ እጅ ለምልክት ነው። ቅድም የሰበኳችሁ ለናንተ በቂ ነው። እሱን ካመናችሁ፣ ምስክርነቱን ካመናችሁ ስሙ በቂ ነው። ጌታ መንፈስ ቅዱስ አመሰግንሃለሁ ለዚች ቤተ ክርስቲያን። ዛሬ ለዚህ ቤት መዳን ሆነ እንዳልክ በዘኪዮስ ቤት ዛሬ ለዚች ቤተ ክርስቲያን መታደስ ሆነ፣ መነቃቃት ሆነ፣ መነሳት ሆነ። ጌታ መንፈስ ቅዱስ ይህ መንፈስ አይወሰድባቸው፣ ይህ እምነት አይወሰድባቸው። ይህንን መንፈስ ይዘው ወደ ቤታቸው ይግቡ። ጌታ ሆይ ቤታቸው የሚፈሩት ቢኖር፣ የሚያሳስባቸው ቢኖር፣ የተበታተነ ነገር ቢኖር ዛሬ ጸልያለሁኝ። ሲሄዱ አያገኙት፣ ሲሄዱ አያገኙት። ጌታ ሆይ መውደቅ ያለበት ነገር ይውደቅ፣ ከዘመናቸው ይጠረግ። ግራ የተጋባች ነፍሳ ያለው የልጄስ ነገር ከዚህ በኋላ ተስፋ ይኖረዋል የምትል ለዚች ነፍስ እጸልያለሁ። ጌታ እንዲህ ይላል፣ ለፍጻሜው ተስፋ አለ፣ ለፍጻሜሽ ተስፋ አለ። በእግዚአብሔር እጅ ላይ ጣዩ። እግዚአብሔር ምልክትን ያደርጋል። ጌታ መንፈስ ቅዱስ ባርካለሁ፣ አመሰግንሃለሁ። ቃሉን በምልክት ያጸና ነበር እንዳልክ የተናገርኩት ቃል እውነት ከሆነ ቃልህን በምልክት አጽናው። አመሰግናለሁ። ክብር ለጌታ አምጡልኝ። ሃሌሉያ።